አሁን ካለንበት ከሞደርን ዓለም ጋር ክርስቲያናዊ ወጣትነት እንዴት አብሮ ተያይዞ ሊሄድ ይችላል? ማህበራዊ ሚዲያ አለ፣ ቴክኖሎጂው አለ፣ ብዙ ነገሮች የምናገኝበት ነገር ላይ ነው ያለነው። ያ ማለት ሐሳባችንን አቴንሽናችንን ምናምን የሚወስዱ የሚሰርቁን በጣም ብዙ ነገሮች አሉበት ዘመን ላይ ነው ያለነውና በዚህ ዘመን ላይ እንዴት አድርገን መንፈሳዊ ህይወታችንን ማጠንከር እንችላለን? በመጀመሪያ ዘመናዊነት ምንድነው? ባህል ምንድነው? ወግ ምንድነው? ክርስትና ምንድነው የሚል ነገር ጠንቅቆና ሊያይቶ ማወቅ ይገባል። ክርስትና የምትመስለው ሳይሆን የምትኖረው ህይወት ነው አይደለ? ባህል እንደ ሀገር የተከበረ የራሳችንን የምንለይበት ባህል፣ ወግ፣ ስነ ስርዓት፣ መለያና ክብር አለ። እሱንም ለብቻው ደግሞ ነጥብ አድርጎ መያዝ ይገባል። ዘመናዊነት ማለት ምንድነው? በዚህ ዘመን የሚደረግ ነገር ነው። በዚህ ዘመን የሚለበስ ሊሆን ይችላል፣ የሚታይ ነገር ሊሆን ይችላል እንጂ ዘመን ማለት አሁን ያለንበት ነገር ነው። ይሄንንም ለብቻው ነጥብ አድርጎ ማየት ይገባል። ስለዚህ ዘመናዊነት ምንድነው? ዘመናዊነትን አስፍተን መለካት እንችላለን። በእኔም ባይለካ እኔ ልለካው የምችለው ግን በዚህ ዘመን ላይ የምናየው የምንሰማው መልካም ባልሆነበት ነገር ላይ እኔ ዘመናዊ ሰው መሆን የምችለው አሁን ላይ ራሴን ከክፉ ነገር ሳድርግ ብቻ ነው። አንተ እንዳልከው ሶሻል ሚዲያ እንዴት መጠቀም እንችላለን አይደል? ሶሻል ሚዲያ እንዴት ነው መጠቀም ያለብን? እጃችን ላይ አክሰስ አለ። በዚህ ዘመን ላይ ልንማርበት እንችላለን፣ ልንጠፋበት እንችላለን፣ ልናውቅበት፣ ልንታዘብበት፣ ልንተዛዘብበት እንችላለን። ከሶሻል ሚዲያ ምን መማር አለብኝ? ሶሻል ሚዲያ በብዙ አይነት ነገር ተተነትኗል። ሶሻል ሚዲያን እንደ እንጀራ የሚጠቀማል፣ እንደ መማሪያ የሚጠቀማል፣ እንደ ማስተማሪያ የሚጠቀማል፣ እንደ መታወቂያም እንደ ሁሉም ነገር ሶሻል ሚዲያ ላይ ገብቼ ማየት ምንድነው ያለብኝ? የሚያስተምረኝ ነገር ይዤ መውጣት አለብኝ። የምረዳበት ነገር ይዤ መውጣት አለብኝ። ሁሉም ነገር መልካም ነው ማለት አይደለም። የራሱ ደግሞ የሆነ ተጽዕኖ ሊፈጥር የሚችል የማይሆን ደግሞ የሶሻል ሚዲያ መጥፎ ጎን አለው አይደለ? የሆነ ጀርባ አለው። ስለዚህ እሱ እንዴት ነው ማኔጅ ማድረግ የምንችለው? እንዴት ነው መከታተል ያለብኝ? ብዙ አይነት ወንድሞች አሉ በሶሻል ሚዲያ የሚያስተምሩ እውቀቱ ያላቸው የተገለጠላቸው ጎበዝ ልጆች አሉ። ነፍስን ማዳን የሚችሉ እያስተማሩ ያሉ ብዙ ወንድሞች አሉ። ዜና የሚያቀርቡ አሉ። በዜና ተጽዕኖ መፍጠር የሚችሉ አሉ። ልናምናቸው ይሄ እንደ ብሮድካስት እንደዚህ ቢናገር ብለን የምናስበውን ወቅታዊ ነገር ቶሎ ቶሎ የሚያስረዱን ወንድሞች አሉ። የሚያስፈልገንን ነገር አሁን ላይ እየደረሰ ያለውን ነገር ዘመኑ እንደ ዘመን እየሄደ እየተራመደም ስለሆነ የሚያስተካክሉን አሁን ያሰብነው ነገር እንደዚህ አይደለም፣ እንደዚህ ተለውጧል፣ መንገድ በዚህ በኩል እየተሰራ ነው፣ እንደዚህ የምናውቅበት የሆነ ነገር አለው። እንደ ማህበራዊ ሚዲያ ቤታችን እንደውም ቴሌቪዥን ነበር ይመስለኛል አለ ብዙ ጊዜ። አሁን ላይ የሚያያለው ሰው ይኖራል ባችሁ የለም አይደለ? ዜና ነው። ወንድሞች አሉን የሚያስተምሩ የሚለቁልን። አብሶ ወጣት ላይ ደግሞ ስታይ ስልክ ላይ ነው አብዛኞቻችን ያለነው። ጊዜያችንን የሚሰጥነው ወደሱ ይመስለኛል አይደለ? እንደሱ አይነት ነገሮች አሉ። ምን እንማርበታለን? ምን ተጠቅመንበታል? የሚሰራለ ይሰራለ፣ ሰርቶ የተለወጣለ፣ መልእክት እያስተላለፈ ያላለ፣ የሚያስተምራለ። እንደየኮንተንታችን ይለያያል፣ እንደየሰው ኮንተንት ይለያያል። ግን እንደኔ በዘመናዊነት ላይ የሚችለው ነገር በአሁን ሰዓት ላይ በዚህ ዘመን እንዳንጠፋ ጊዜውም ትንሽ ፊቱን እያዞረም ስለሆነ መልካሙ ነገር ብቻ ብንመለከትበት፣ ካልሆነ ከታች ላለው ትውልድ ይከብደናል። ወደ ታች ያለውን ትውልድ እኛ ካልተማርና እኛ ካልተረዳን ቅድም ለነገርኩ ወጣትነት ከታችም ካሉት ወደ ላይም ካሉት የማሰብ ብቃቱ እኛ ጋር ስላለ ያለው በጊዜ ለራሳችን ዘመናዊነት ማለት መዘመን ስለሆነ አውቆ መገኘትን የመሰለ ነገር የለም። ማወቅ ስለሆነ መልካም ሳይዱን ብቻ ብንጠቀም ባይ ነኝ።